ሳምሰንግ ወይም አንድሮይድ ስልክ ካላችሁ እነዚህ ሶስት ወሳኝ አፕሊኬሽኖች ያስፈልጓችኋል። የመጀመሪያው አፕሊኬሽን ስማርት ሩለር ይባላል። ይህንን አፕሊኬሽን ስልካችሁ ላይ በመጫን የስልካችሁ ኔቲቭ ካሜራ በመጠቀም የምትፈልጉትን ሜዠርመንት ማካሄድ ያስችላችኋል ማለት ነው። ሁለተኛው አንድሮይድ አፕሊኬሽን ደግሞ ካም ስካነር ይባላል። አሁን ባለንበት የዲጂታል ወርልድ ላይ ዶክመንቶቻችሁን ወደ ዲጂታል መቀየር የምትፈልጉ ከሆነ ይህም የስልካችሁን ካሜራ በመጠቀም የምትፈልጉትን ዶክመንት ፎቶ በማንሳት ቀጥታ ስካን በማድረግ ወደ ሶፍት ኮፒ ኮንቨርት ያደርግላችኋል ማለት ነው። ሶስተኛውና የመጨረሻው አፕሊኬሽን ደግሞ ኢፒቢዩ ሪደር ይባላል። ይህ የተለያዩ አይነት ፒዲኤፎች እንዲሁም ደግሞ ሶፍት ኮፒ የሆኑ ፋይሎችን በቀጥታ መክፈት ያስችላችኋል። ይህም ደግሞ ለየት የሚያደርገው ልክ እንደ ሌሎቹ ሪደሮች ብዙም አድ የማይበጠብጥና በጣም ኮምፓቲብል የሆኑ የተለያዩ አይነት ፋይል ፎርማቶችን ሰፖርት ስለሚያደርግ ልክ እንደ ፒዲኤፍ፣ ወርድ፣ ኤክሴል እንዲሁም የመሳሰሉትን ፋይል ፎርማቶችን ይከፍትላችኋል ማለት ነው። እነዚህን ሶስት አፕሊኬሽኖችን ማግኘት የምትፈልጉ ከሆነ ቴሌግራም ቻናላችን ላይ @codefighters ብላችሁ ሰርች ብታደርጉ እዛ ላይ አታች እናደርግላችኋለን። ዴይሊ እንደነዚህ አይነት ቪዲዮዎችን ስለምንለቅላችሁ ፎሎ ማድረግ እንዳትረሱ።